በኒውዮርክ በወር 6.5 ሚሊዮን የምታጠፋው ኢትዮጵያዊቷ የባለስልጣን ልጅ መነጋገሪያ ሆናለች። በቅርቡ በአሜሪካ ኒውዮርክ ከተማ ጎዳናዎች ላይ አንድ ታዋቂ ዩቲዩበር ሰዎችን እያስቆመ በሚያደርገው ተንቀሳቃሽ ቃለ መጠይቅ ላይ አቀራረቧ ፈረንጅ የሚመስል ነገር ግን በዜግነቷ ኢትዮጵያዊት የሆነች ወጣት የሰጠችው ምላሽ ማህበራዊ ሚዲያውን በከፍተኛ ሁኔታ እያነጋገረው ይገኛል። ቪኪ በሚል ስሟን ራሷን ያስተዋወቀችውና ወደ አሜሪካ ከመጣች ገና 2 ዓመታት ብቻ እንደሆናት እየገለጸችው ይህች ወጣት ጋዜጠኛው በኒውዮርክ ከተማ ለመኖር በወር ምን ያህል ወጪ እንደምታወጣ ላቀረበላት ጥያቄ የሰጠችው ምላሽ እጅግ አስደንጋጭ ነበር። በየወሩ ከ35,000 እስከ 40,000 ዶላር ወጪ እንደምታደርግ የተናገረች ሲሆን ይህንን ያህል ከፍተኛ የገንዘብ መጠን የምታገኝበትን የሥራ መስክ ስትጠየቅ ግን ምንም አይነት ሥራ የለኝም ስትል ምላሿን ሰጥታለች። ይህ በየወሩ የምታወጣው 40,000 ዶላር አሁን ባለው የኢኮኖሚ እውነታ ወደ ኢትዮጵያ ብር ሲቀየር ከ6.4 ሚሊዮን ብር በላይ የሚገመት በመሆኑ ያለምንም የሥራ ገቢ ይህንን ያክል የቅንጦት ሕይወት እንዴት ልኖር እንደቻለች በጠያቂውም ሆነ በተመልካቹ ዘንድ ትልቅ ጥያቄና መደናገጥን ፈጥሯልም ተብሏል። ይሁን እንጂ ከጉዳዩ በስተጀርባ ያለው እውነታ ሲመረመር ይህች ወጣት በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበሩት የባለስልጣኑ የአቶ ዘሱ ወልደ ጊዮርጊስ ልጅ መሆኗ ተነግሯል። ይህ መረጃ ይፋ መሆኑን ተከትሎ ማህበራዊ ሚዲያ ላይ የሚገኙ በርካታ ኢትዮጵያውያን ከፍተኛ ድምጽ እያሰሙ እንደሚገኙም ተገልጿል። የኢትዮጵያ ሕዝብ የዕለት ጉርሱን ለመሸፈንና የኑሮ ውድነቱን ለመቋቋም ሌት ከቀን እየደከመ በግዴታም ይሁን በፈቃደኝነት የሚከፈለው ግብርና ታክስ ለሀገር ልማትና ለሕዝብ አገልግሎት መዋል ሲገባው የከፍተኛ ባለስልጣናት ልጆች በውጭ ሀገር ያለምንም ስራ በንጹሃን ዜጎች ገንዘብ እንዲህ ባለ የቅንጦትና የአምሮት ህይወት እንዲኖሩበት መደረጉ እጅግ አሳዛኝና አሳሳቢ ክስተት ነውም ተብሏል። እንዲህ አይነቶቹ ምናልባትም በሙስናና በህዝብ ሀብት ያለ አግባብ መበልጸግ ላይ የሚነሱ ጥርጣሬዎችን በተቋማት ላይ ያለውን የህዝብ እምነት ሙሉ በሙሉ የሚሸረሽሩ በመሆናቸው የሚመለከታቸው የህግ አካላት በባለስልጣናቱና በቤተሰቦቻቸው የሀብት ምንጭ ላይ ጥብቅና ግልጽ የሆነ ማጣራት ሊያደርጉ እንደሚገባ የብዙዎች ድምፅን እየሆነ ነውም ተብሏል። ውድ ቤተሰቦቻችን እንግዲህ ይህንን ተከትሎ የተሰጡ አንዳንድ አስተያየቶች አሉ። እነሱንም እንግዲህ መረጥ አድርጌ ለእናንተ ብታደምጧቸው መልካም ነው የሚሉትን የማስደምጣችሁ ይሆናል። ፕሮግራማችሁን እስከ መጨረሻው ከኔ ጋር ካደረጋችሁ ሙሉ መረጃውን ታገኛላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ይህ አዲሱ ቻናሌ ነው። ይህንን ቻናል እንግዲህ ሁላችሁም ሰብስክራይብ በማድረግ እንድትተባበሩ እንጠይቃለን። እስኪ ወደ ኮሜንቶቹ እንግባ። በቅድሚያም የምንመለከተው ኮመንት እንዲህ ሲል ሐሳቡን ገልጿል። 27 ዓመት የጨለመብን እንደዚህ ሊነጋ ነው እኮ ይላል። አልገባኝም። የገባው ካለ ኮመንት አድርጉልኝ። አንደኛው ኮማች ደግሞ ችርስ በገዛ ሀገራችን እንደ ሁለተኛ ዜጋ ለምንኖረው እኛ የሚል ሐሳብ ሰጥቷል። ሌላኛው ኮመንት ደግሞ ከማልቀስ ውጭ ምን እናደርጋለን? አቅማችን ማልቀስ ብቻ ነው ይላል። እሺ ሌላኛው ኮማች ደግሞ እንዲህ ሲል ሐሳቡን አስፍሯል። ለሷና ለአባቷ ኑሮ ሲባል እኔ የመጣብኝ ግብር መክፈል አቅቶኝ ሱቄን ለመዝጋት ተገድጃለሁ። በሕይወቴ ያላገኘሁትን ብር ግብር ብለው አምጣ አሉኝ። ያን ያህል ገንዘብ ካለኝ አልሰደድም እንዴ? እነሱ ግን የአንድ ክልል በጀት የሚያክልን ገንዘብ ለሻይ ነው የሚያጠፉት። ጥጋቡን እንኳን መቋቋም አቃታቸው እንዴ ሲል ሐሳቡን አስፍሯል። እንግዲህ ውድ ቤተሰቦች ሌላኛው ኮማቻችን ደግሞ ህዝብ በቤት ኪራይና በረሃብ ይሰቃያል፣ የባለስልጣናቱ ልጆች ግን በብር ይቀልዳሉ፣ በብር ይንሳፈፋሉ፣ በብር ይቦርቃሉ ሲልም ሐሳቡን አስፍሮልናል። ሌላው ኮማች ደግሞ እንዲህ ሲል ኮመቷል። እየኖሩ ያሉት ባለስልጣናትና ልጆቻቸው እንጂ እኛ እየኖርን አይደለም እኮ ሲል ኮመቷል። ሌላው ህዝብን እያስለቀሱ ይቀበሉና ልጆቻቸውን ያቀማጠሉበታል። ወገን ተስፋ የለንም ነው እያለ ያለው። ሌላኛው ኮማች ደግሞ አረ ሰዎች ክረምቱ ድህነትን ያጎላል፣ ምን ተሻለን ብቻ ተመስገን ነው ሲል፣ ሌላኛው ደግሞ አንድ ቪትዝ ማለት እኮ ነው ቀላል ነው እኮ ሲልም መልሷል። ማለትም ይህንን 6.5 ሚሊዮኑ ቀላል ነው እያለን ያለው ይህም የባለስልጣን ልጅ ሳይሆን አይቀርም ይመርመርልን።
ናሆሰናይ ናሆሰናይ ነው የሚለው ይሄ ትግሬ ነው። ያ ማለት የባለስልጣን ልጅ ነበር ማለት ነው። የጣራልን ብለናል። ሌላኛዋ ደግሞ ሳምሪ ትባላለች። ለካስ በኔ ብር ነው ይሄ ሁሉ ጭፈራ የሚጨፈረው ብላናለች። ሌላኛው ፈጣሪ ይታደገን እንጂ ሙዝ በዳቦ ብሉ ብሎ እነሱ በዶላር ይቀልዳሉ። ያማል፣ በጣም ያማል ሲልም ኮመንቱን አስፍሩልናል። ሌላኛው ደግሞ እኛ ለመኖር መከራችንን እናያለን፣ እነሱ ገንዘብንና አገሪቱ የነሱ ብቻ ሆናለች ይለናል። ሌላኛው ኮመንት ደግሞ ምን በኢትዮጵያውያን ገንዘብ በደማችን ነው እንጂ እኛ እኮ ሰርተን ጥረን ግረን እንኳን እንዳንኖር እየተደረግን ነው ሲል ኮመንቱን በሐሳብ አስቀምጧል። ሌላኛው ወንድማችን ደግሞ አስተማሪና ጠቃሚ የሆነ ኮመንት ሰጥቶናል። እሱም የግብር ትርጉም ግብር ሰብሳቢው ባለስልጣናት በደንብ የገባቸው አልመሰለኝም። እነሱ የገባቸው እንዴት ወደ ኪሴ እንጂ ለአገርና ዓለም አቀፍ የፋይናንስ ተቋማት ከፍተኛ ተጽዕኖ እንደሚያሳድሩብን አልገባቸውም። በይበልጥ ግብር የሚገብሩ ተቋማት ሲስተም ተዘጋጅቶላቸው ከገቢዎች ሰራተኛ ጋር የማይገናኙበት ሁኔታ መፈጠር አለበት እላለሁ ሲል ሐሳቡን አጋርቶናል። ይህ በጣም ምርጥ ሐሳብ ነው፣ እኔም እደግፈዋለሁ። ሌላኛው ደግሞ እንዲህ ሲል ሐሳቡን ያስቀምጣል። መርህና ፍትህ በሌለው ሀገርና ህዝብ ይሄ መከራ አይደለም፣ ሁሉም እድሉን ከማጣት እንጂ የሚቃወመው በኢፍትሃዊነቱ እንዳልሆነ የሁላችንም ልብ ያውቀዋል ነው እያለ ያለው። እንግዲህ ይሄ ሁላ ኮማች እድሉን ቢያገኝ እሱም ወደ ኋላ አይልም ይዘርፋል ነው እያለ ያለው። ይህ እኔም አምንበታለሁኝ። ኢትዮጵያ ህዝብ ለሀገር ብሎ የሚሰራ እኔ አላየሁም እስካሁን ድረስ። ሌላው በዚህ ኮመንት ላይ እንግዲህ ወጣ ያለና እስካሁን ካየናቸው የተለየ ኮመንት ተደርጓል። እሱም ምን ይላል መሰላችሁ? ምን አለበት ለኔ ለሚስኪኗ አንድ ቤት ብትገዥልኝ የሚል ሐሳብ አስቀምጣለች። ላንቺ ቤት የምትገዛበት ገዛችበት ማለት ሙሉ ለሙሉ የሷ ይሄ ይሄዱ መጨፈር የሷ ይሄዱ እንደፈለጉ ማበድ ምናምን ሊቀር ነው ማለት ነው። ይህ ነገር ትክክል አይደለም። ውድ ቤተሰቦቻችን እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ይህ ቻናል ገና አዲስ ቻናል ነው፣ መበረታታት አለበት፣ ማደግ አለበት፣ ፎሎ ምናምን ሁሉም ነገር መድረግ አለበት ብዬ አምናለሁኝ። እንግዲህ ውድ ቤተሰቦቻችን እዚህ ድረስ አብራችሁን ስለተከታተላችሁ ከልብ አመሰግናለሁ። በሌላ በውብና በድንቅ ፕሮግራም የምንገናኝ ይሆናል። በቀጣይ ምን አይነት ዝግጅት ይሰራላችሁ? እኔ እዚህ ጋር ጨረስኩ። ባይ ባይ።